ዛሬ አንድ ያስገረመኝ ነገር ጥያቄ መጠየቅ ፈልጌ ነው። እነዚያ የሙሸቢሃ ተከታዮች አላህን ከፍጡራን ጋር የሚያመሳስሉ ሰዎችን የሚከተሉ ሰዎች መሪዎቻቸው አላህ በቁርአን ላይ ስለራሱ የገለጸውን በአጠቃላይ ቃል በቃል ነው እንጂ ተእዊል አናደርግም እያሉ አርረሕማኑ ዐለል ዐርሽ እስተዋ የሚለውን ለምሳሌ አላህን ዐርሽ ላይ ተደላደለ እያሉ ይተረጉማሉ። ታዲያ እነዚህ ተከታዮቻቸው ጥያቄ ያነሱላቸው ወሁወ መዐኩም አይነማ ኩንቱም የሚለውን ምን ልናደርገው ነው አይሏቸው? አላህን በየቦታው ያለ ነው ብለው ሊተረጉሙላቸው ነው? ቃል በቃል እንወስዳለን በሚለው መመሪያቸው መሰረት? በተመሳሳይ ወቃለ ኢኒ ዛሂቡን ኢላ ረቢ ሰየህዲን ሰይዱና ኢብራሂም ዓለይሂ ሰላም ያሉትንስ በተመለከተ ቃል በቃል ወስደው አላህ የፊለስጢን ወይም የፍልስጤም ነዋሪ ነው ብለው ሊተረጉሙላቸው ነውን? እነዚህ ተከታዮቻቸው ይህን ምን ብለን እንተርጉመው ብለው ጥያቄ አያነሱም? እንደዚሁም አላህ ሂጅራ የማድረግን ወደ መዲና ጉዞ የማድረግን ፈዲላ ትሩፋት አስመልክቶ ወመን የኽሩጅ ሚን በይቲሂ ሙሃጅራን ኢለላሂ ወረሱሊሂ ይላል። ይህስ ቃል በቃል ከተተረጎመ አላህ የመዲና ነዋሪ ነው የሚልን አያስይዝምን? ይሄን ሁሉ ጥያቄ ለምን አያነሱላቸው? ምናልባት ይህን ጥያቄ ካነሱ ግን አይ እናንተ ፍልስፍና ውስጥ ገብታችኋል ሊሏቸው ይችላሉ። ሱብሃንአላህ። ቁርአንን ከቁርአን ጋር አስማሙልኝ ብሎ ጥያቄ ማንሳት በፍጹም ይሄ ፍልስፍና አይደለም። እናታችን አኢሻ ረዲየላሁ ተዓላ ዐንሃ ነቢዩ ዓለይሂ ሰላቱ ወሰላም የሆነ ጊዜ ላይ ለይሰ አሐዱን ዩሓሰቡ ኢላ ሀለከ፣ አንድም ሒሳብ የሚደረግ የለም በዕለተ ቅያማ የሚመረመር የለም የጠፋ የከሰረ ቢሆን እንጂ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዚያም እናታችን አኢሻ ጥያቄ አቀረቡ። ያ ረሱለላህ አላህ ሱብሓነሁ ወተዓላ በቁርአን ላይ እኮ ፈአማ መን ኡቲየ ኪታበሁ ቢየሚኒሂ ፈሰውፈ ዩሓሰቡ ሒሳበን የሲራ፣ እነዚያ በቀኝ እጃቸው ኪታቦቻቸውን የሚሰጡት አማኞች ተቅዮቹ እኮ ሒሳብ ገር የሆነ ሒሳብ ምርምር ይደረጋሉ ብሏል። እንዲህ እነሱም ሒሳብ ስለተደረጉ ይጠፋሉ ሊባል ነው እንዲህ ብላ ከምታውቀው ነገር ጋር በዛሂር ስለተጋጨባት ጥያቄ አቀረበች፣ ማብራሪያ ጠየቀች። ነቢዩ ዓለይሂ ሰላቱ ወሰላም ተይ አንቺ አትፈላሰፊ አላሏትም፣ መልስ አስቀመጡላት እንጂ። ያ የቁርአን አንቀጹ የተፈለገበት ዓርድ ነው። መልካም ስራዎቻቸው የሰሩት ስራ እንዲህን ሰርታችኋል እንዲህ ሰርታችኋል እያለ ይቀረብላቸዋል ማለት ነው። ሒሳቡ አይጠነክርባቸውም ማለት ነው። እኔ ይጠፋል ብዬ ደግሞ አሁን ንግግሬ ላይ የጠቀስኩት አሉ ነቢዩ ዓለይሂ ሰላቱ ወሰላም መን ኑቂሸ